وإذا ذبحتم فأحسنوا الذبح ستاركم أسترارداتون أسامر እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ አንድ ሰው ቢላውን በደንብ አድርጎ ይሳል በዛ ነው መሳል አለበት ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም እንስሳዎች ያውቃል ቢላውን ነብዩ ሰለላሁ ዐለይሂ ወሰለም አንዱ ተመለከቱት ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይሰራል ቢላው ማለት ነው ምናምን ተፈራ قبل هذا እንዲህ መጀመሪያው አትስልም ነበር አትሪዱ أن تميتها موتات አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው ብዙ ሞት ነው የምትሞቶች ስቃይ حتى እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም እርሷም ቀጣዩን ተራ አይኔ ነው ያለ ተሰቃያለች ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታቁ ስለታማ ቢላ አድርጎ ወልዩሪህ በቢሃት ከእንደገና ወዲያው ይገላገላል እዛ ላይ እንትን እያለ ያወራ ምናምን ይሄ ምን አይነት ቢላ ነው እያለ ያወጣ እንዲህ ያሰቃየ እንደዚህ የተከለከለ ነው ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ያ ሙስሊሙና ሙስሊማት እንዲሁም ይሄን መራገብር መተከታተሉ ክርስቲያን ታዳሚዎች ሁላችሁን ሰላም ብያለሁ ኢንሻአላህ እንግዲህ ኡስታዙ እንደተናገሩት እንደሰማችኋቸው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ የተናገሩትን ሱነን ኢብኑ ማጃ መጽሐፍ 27 ሐዲስ 9 ላይ ይገኛል ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት አላህ አዘወጀል በሁሉ ነገር ላይ መልካምነትን ደግጓል እንስሳትን በገደላችሁ ጊዜ አገደላችሁን አሳምሩ ባረዳችሁም ጊዜ አረዳዳችሁን አሳምሩ ከናንተ አንዱ ቢላውን ይሳልና ለሚያርደው እንስሳ ስቃይ ይተው የሚል ነገር ነው ያለው ይሄን ሐዲስ ነው እንግዲህ ኡስታዛችን ሲናገሩት የነበሩት አላህም በቁርአን ላይ በሱረቱ ኢስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ እርም ያደረገባት ነፍስ በህግ ቢሆን እንጂ አትግደሉ ይላል አላህ ማለት ነው ቁርአን ላይ አምላካችን አላህ የትም ቦታ ላይ ሰውን ረዱ የሚል ቃል የለውም ያው ግደሉ የሚል ቃል ሊኖር ይችላል ግን ረዱ የሚል ቃል ቁርአን ላይ የትም ቦታ ላይ የለም ራሱ ማለት ነው ከዛ ይልቅም ባይብል ላይ ነው ስለ ረዱ የሚል ቃል ብዙ ቦታ ላይ ያለው ለምሳሌ አንደኛ ነገሥት ምዕራፍ 18 ቁጥር 40 ላይ ኤልያስም ከባል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው ያዟቸውም ኤልያስም ወደ ቂሶ ወንዝ ወስዶ በዛ አሳረዳቸው ይላል አሳረዳቸው ዩሻተም ማለት ሻሃት ነው ግሱ ሻሃት ማለት ምን ማለት ነው አረደ ከሚለው ግስ ነው የመጣው ኤልያስ ነብይ ሆኖ የበያል ነቢያትን 400 ሰዎችን ማሳረዱ ከቄራ ባልተናነሰ ሁኔታ ልዩነቱ ምንድነው ተብላችሁ ብትጠየቁ መልስ የላችሁ ሲያሳርደው በውስጥ ታዋቂነት ረዱ የሚል መርህ አለ ራሱ ማለት ነው ያዕቆብ ልጆቹን ገላዳውያን የኤፍሬም ሰው ይዘው በዮርዳኖስ መሻገሪያ አረዱት ይላል መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ ማለት እነርሱም አሁን ሾቤል በሉ አሉት እነርሱም አጥርቶ መናገር አልቻለምና ሲቦሌት አለ ይዘው በዮርዳኖስ መሻገሪያ አረዱት በዚያ ከኤፍሬም 42000 ሰዎች ወደቁ አረዱት የቄራ ስርዓት በዚህ አልበቃም ባይብል ውስጥ ማለት የሰማሪያ ሽማግሌዎች የዩ ልጆችንና 70 ሽማግሌዎችን አርደዋል ሁለተኛ ነገሥት ምዕራፍ 10 ቁጥር 7 ላይ ደብዳቤውን በደረሳቸው ጊዜ የንጉሱ 70 ሰዎች ይዘው አረዷቸው ራሳቸውን በቅርጫት አድርገው ወደ እነርሱ ኢዝራኤል ላኩ ይላል እዚህ አንቀጽ ላይ በአማርኛ ገደሏቸው ተብሎ የተቀመጠው ቃል የዕብራይስጡ ይሻቱ ነው የሚለው አረዱ እንጂ ገደሉ አይደለም የሚለው ማለት ነው ንጉስ ኢዩም ከአካብ ቤት የቀረውን ሁሉ ታላላቆችን ወዳጆቹን ካህናቶችን ምንም ሳይቀር በእስራኤል ቦታ ላይ እንዳሳረደቸው ይናገራል ሁለተኛ ነገሥት ምዕራፍ 10 ቁጥር 11 ላይ ስትመለከቱ ኢዩብ ከአካብ ቤት የቀረውን ሁሉ ታላላቆችም ወዳጆችም ካህናትም ማንም ሳይቀር በእስራኤል አረዷቸው ይላል ሁለተኛ ነገሥት ምዕራፍ 10 ቁጥር 14 ላይ እዛው ላይ እርሱም በሕይወታቸው ያዟቸው አለ ያዟቸው በበግ ጠባቂዎች ቤት አጠገብ ባለው ጉድጓድ አጠገብ 42 ሰዎችን አረዷቸው ማንንም አላስቀሩም ይላል በአማርኛ ገደሏቸው እያሉ የሚለው የዕብራይስጡ ቃል ዩሻቱም ነው የሚለው ዩሻቱም ማለት አረዷቸው ማለት ገደሏቸው አይደለም ዳዊት ራሱ ነብይ ነው ንጉስ ነው በባይብል ውስጥ ፍልስጤማዊ ጎልያድን አንገቱን ቀልቶ ነው ራሱ ያረደው ከማረድ ተስፋ እንተናል አልወዘነም ራሱ አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ላይ ዳዊትም ሮጦ በፍልስጤማዊ ላይ ቆመ ሰይፉን ይዞ
ከሰገባው መዘዘው፣ ገደለውም፣ ራሱን ቆረጠው ይላል። በተጨማሪም ሬካብና ወንድሙ በአና ወደ ኢዮአብስቴ ቤት ገብተው ኢያቡስቴን ገለው ራሱን ቆርጠውታል። ዳዊትም ሬካብና ወንድሙ ባረድ አስገድሎ እጃቸውና እግራቸውንም እንዲቆርጥ አድርጓል። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 7 ላይ ወደ ቤትም በገቡ ጊዜ እርሱ በእልፍኙ በምንጣፉ ላይ ተኝተው ሳለ መቱት፣ ገደሉት፣ ራሱንም ቆርጠው ወሰዱት ይላል። አንገቱ ማለት ነው፣ የቀሉት ማለት ነው። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 12 ላይም እንደዛ ነው የሚናገር። ዳዊትም ጎልማሶቹን አዘዘ፣ ገደሏቸው፣ እጃቸውን እግራቸውን ቆርጠው በኬብሮን በውሃ መቆሚያ አጠገብ አንጠለጠሏቸው ይላል። ኢዮአብና ሰራዊቱም በአሞን ከተማ ይኖሩ የነበሩትን የአሞን ልጆች ወጥተው በመጋዝ ተረተሯቸው፣ በመጥረቢያ አንቆራረጧቸው ይላል። ዳዊትም በአሞን ልጆች ላይ እንዲሁ አደረገ ነው የሚለው። አንደኛ ነገሥት ምዕራፍ 20 ቁጥር 3 ላይ በውስጣቸው የነበሩት ሕዝብ አውጥተው በመጋዝ ተረተሯቸው፣ በመጥረቢያ አንቆራረጧቸው ይላል። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ። ዳዊት ሕዝብ ሁሉ ወደ ኢየሩሳሌም ተመለሱ ይላል። ግሪክ ሰብጀንቱ ላይ ያለው ነው። አይ ቲንክ የ2000 እትም ሚሊኒየሙ የኦርቶዶክስ 80 ላይ በዚህ መልኩ ነው ያስቀመጠው። ኪንግደም ቨርሽን ባይብልም በዚህ መልክና ልክ ነው ያስቀመጠው ማለት ነው። ስለዚህ ረዷቸው ማረድ የሚል ቃል ቁርአን ላይ ከሱረት ፋቲሃ እስከ ሱረት ናስ ድረስ የለም። ባይብል ላይ ግን ረዷቸው የሚል በቁና ጥቅሶች አሉ። እንደው ከብዙ በጥቂቱ በአንድ አረፍተ ነገር ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የመጀመሪያ ምድር ላይ የተሰራው ወንጀል ምቀኝነት የወለደው ነው። አባታችን አደም አለይሂ ሰላም ምድር ወረደ። ሁለት ልጆች ነበሩት፣ ሀቢል ቃቢል የሚባሉ። ሀቢል አርብቶ አደር ነው። ቃቢል ገበሬ ነው። እሱ ደግሞ አርሶ አደር ነው። አዝርዕቶች ማሳዎች አሉት። አላህ ትእዛዝ ላከ፣ ለአላህ ሰደቃ ስጡ ብሎ። ሀቢል ምርጧን እንስሳ ይዞ አቀረበ፣ ለአላህ ቁርባን አቀረበ። ቃቢል ደግሞ የደረቀውን የገረጣውን አትክልት ይዞ መጣና ለአላህ ሰደቃ አቀረበ። ያኔ በዛን ዘመን አላህ ሲቀበልህ የምታቀው ከሰማይ ሳት መጣ፣ አንተ ያቀረብከውን ትበለዋለች። ታዲያ አላህ ጥሩ ያቀረበውን ሀቢልን ተቀበለው፣ ሳትም ላከና የሱ ተበላች። ቃቢል ሲመለከት እሱን አላህ አልተቀበለው፣ ተበሳጨ፣ ሒስድ ቀሰቀሰው፣ ተቆጣ። ለአቅቱለነክ አለው፣ ከባድ ቃል ተናገረ። አላህ ቁርአን ላይ ዘግቦታል፣ እገልሃለሁ አለ። አላህ ነው የተቀበለው። ኢዝ ቀረባ ቁርባናን ፈተቁቢለ ሚን አሐድሂማ፣ አላህ ከአንደኛው ተቀበለ። ለምን? ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ እሱን ፈርተው ለሱ ጥሩን ነገር ያቀረቡትን ነው አላህ የሚቀበል። እገልሃለሁ አለ። ለምን ነው የምትገለኝ? አላህ እኔን ስለተቀበለኝ ነው። አሁን የምታዩት ልዩነት ይሄ ነው። እነገሌ እዚህ ደረጃ ላይ ደረሱ፣ እነገሌ እንዲህ ውጤታማ ሆኑ። ለአቅቱለነክ እገልሃለሁ አለ። አሁን መግደል ስለማይችል ስም ብቻ ሊያጠፋ ይችላል። እገልሃለሁ አለ። መጨረሻም ወንድም ለእጁን ሰነዘረ፣ ፈቀተለህ፣ ወንድሙን ገደለው። የመጀመሪያ ወንድማማች ናቸው ለሰው ልጆች ታሪክ። ገዳዩ ቃቢል ይባላል። ብዙ ጊዜ ቃቢልና ቃቢል ሰው ይምታታል። ቃቢል ቃፍ አለች፣ ቃቲል በሚለው ያዙት። ገዳይ እሱ ነበር፣ ሀቢል ተገዳይ። የመጀመሪያ ወንጀል ምድር ላይ ሒስድ የወለደው የወንድምንም ደም የማፍሰስ ክስተት ተከሰተ። ለዚህም ነው በዚህ ርዕስ የጀመርነው። ተከታታይ ርዕሶች ይኖሩናል ውስጣችን በሽታዎቻችን እያወጣ እንዴት እንከም ብለን። የመጀመሪያው ሒስድ ማንምም አይድንበት የበሽታዎች ሁሉ ምንጭ። ፖለቲካው ላይ የምታዩት ስንክሳር አብዛኛው ሒስድ የወለደው ሊሆን ይችላል። ሒስድ የሚወልዳቸው አገር ያፈርሳል፣ መስጂድ ይበትናል፣ ሶፍ ይለያያል። ሒስድ አላህ ይጠብቃል። አላህ ውስጣችን ያጽዳው። እንኳን ለኛ ለነቢያት ልጆች ሒስድ አልተመለሰም። ነቢዩላህ ዩሱፍ ዓለይሂ ሰላም አባታቸው ነቢይ ነው፣ አያታቸው ነቢይ ነው። ቅድም አያታቸው ነቢይ ነው፣ ኢብራሂም፣ ኢስሐቅ፣ ያዕቁብ። ልጃቸው ዩሱፍ ይባላል። ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር። ሲያዩት ቆንጆ ነው ዩሱፍ። የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ። ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገው፣ ሌላውን ነው እኛ ጋር የተበተነ። አኑበት ኢዝ ቃሉ ለዩሱፍ ወአኹ አሐቡ ኢላ አቢና ሚና
ወነሕኑ ዑስባ እኛ ብዙ ጭፍሮቹ ነን እያለን ዩሱፍና ወንድሙ አባታችን ዘንድ በጣም ተወደደሳል። በርግጥ አሉ ሕስድ ወደ ምን እንደመራ ኢነ አባና ነቢይ ነው አባታቸው ለፊ ضላሊን ሙቢን ጥመት ውስጥ ነው አባታችን አሉ። ነቢይ አይሳሳትም ነበር፣ ግን ሕስድ ነቢይን ለማውገዝ ገፋቸው። ታዲያ ምን ያደርጉ? አንድን ሴራ ዘየዱ። እቅቱሉ ዩሱፍ አሉ። ሕስዴት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጅሉን ረሺድ ወንድማቸውን ለመግደል ወሰኑ። ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግዴለም ጉድጓድ ውስጥ ጨምሩት፣ አልፎ ሐጆቹ ውሃ ሊቀዱ ሲሉ ይዞት ይሄዳሉ አለ። ይሄም ሌላ ገደላ ነበር። ጉድጓድ ውስጥ ጨመረው ግን ይሻላል አሉ። ጉድጓድ ውስጥ ወንድማቸውን ጨመሩት። ዩሱፍም ከአባቱ ለ40 ዓመት ተለየ። አንዴ ባሪያ ሆኖ ሲሸጥ፣ ሌላ ጊዜ እስር ቤት ሲገባ፣ ሌላ ጊዜ ዚና ሰራ ተብሎ አህያ ላይ ተደርጎ በግብጽ ከተማዎቹ ሲዞር የመከራን የሰቀቃን ጊዜ አሳለፈ። ይሄን ግፍ የፈጠሩበት የነቢያት ልጅ የሆኑት ወንድሞቹ ነበሩ። ነቢዩላህ ዩሱፍ ዓለይሂ ሰላም አባታቸው ነቢይ ነው፣ አያታቸው ነቢይ ነው። ቅድም አያታቸው ነቢይ ነው፣ ኢብራሂም፣ ኢስሐቅ፣ ያዕቁብ። ልጃቸው ዩሱፍ ይባላል። ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር። ሲያዩት ቆንጆ ነው ዩሱፍ። የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ። ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገው፣ ሌላውን ነው እኛ ጋር የተበተነ። ቀኑበት። ኢዝ ቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና ወነሕኑ ዑስባ እኛ ብዙ ጭፍሮቹ ነን እያለን ዩሱፍና ወንድሙ አባታችን ዘንድ በጣም ተወደደሳል። በርግጥ አሉ ሕስድ ወደ ምን እንደመራ ኢነ አባና ነቢይ ነው አባታቸው ለፊ ضላሊን ሙቢን ጥመት ውስጥ ነው አባታችን አሉ። ነቢይ አይሳሳትም ነበር፣ ግን ሕስድ ነቢይን ለማውገዝ ገፋቸው። ታዲያ ምን ያደርጉ? አንድን ሴራ ዘየዱ። እቅቱሉ ዩሱፍ አሉ። ሕስዴት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጅሉን ረሺድ ወንድማቸውን ለመግደል ወሰኑ። ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግዴለም ጉድጓድ ውስጥ ጨምሩት፣ አልፎ ሐጆቹ ውሃ ሊቀዱ ሲሉ ይዞት ይሄዳሉ አለ። ይሄም ሌላ ገደላ ነበር። ጉድጓድ ውስጥ ጨመረው ግን ይሻላል አሉ። ጉድጓድ ውስጥ ወንድማቸውን ጨመሩት። ዩሱፍም ከአባቱ ለ40 ዓመት ተለየ። አንዴ ባሪያ ሆኖ ሲሸጥ፣ ሌላ ጊዜ እስር ቤት ሲገባ፣ ሌላ ጊዜ ዚና ሰራ ተብሎ አህያ ላይ ተደርጎ በግብጽ ከተማዎቹ ሲዞር የመከራን የሰቀቃን ጊዜ አሳለፈ። ይሄን ግፍ የፈጠሩበት የነቢያት ልጅ የሆኑት ወንድሞቹ ነበሩ። ሕስድ ምቀኝነት የነቢይን ቤት ይረብሻል። አባታቸውን አመጹ፣ አላህንም አስቆጡ። ወንድማቸውን ለሰቆቃ ዳረጉት። ሕስድ አቡ ጀህልን እስልምናን ከመቀበል ያገደው ምቀኝነት ነው። ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ መሆናቸውን አቡ ጀህል ያውቃል። ረሱሉ ዓለይሂ ሰላቱ ወሰላም ሌሊት ተነስተው ሶላት ቁርአናቸው ድምጻቸው ማራኪ ነው ሲቀሩ አቡ ጀህል በሌሊት መጥቶ ያዳምጣቸው ነበር። እውነተኛ መሆናቸውን ጠንቅቆ ያውቅ ነበር አቡ ጀህል። አንዴ በሌሊት ወጥቶ ሲሄድ ቁረይሾች አዩት። የቁረይሽ ያን ያደረጃጅ አንድ ንጉስ የለም፣ በርካታ ንጉሶች ነው ያሉበት። በአንድ ላይ በህብረት ነው የሚመሩት። ቤተሰብ ሁሉም አላቸው ዘሮች። ያዙት። አንተ አቡ ጀህል በሌሊት እየመጣ መሐመድን ለምን የምታዳምጥ? አሁንም ድንገት ያልፋቸዋል። መጨረሻ ያዙትና አቡ ጀህል ወይ እውነታውን ንገረን አሉት። ስሙ ያኔ አበል ሐከም ይባላል። የጥበብ አባት ነበር የሚባል። እስልምናን ብርሃን ማየት ካልቻለ ይሄ ደንቆሮ ነው እንጂ አሉና ረሱል ሰለላሁ ዐለይሂ ወሰለም አቡ ጀህል የድንቁርና አባት ነው ያሉት መጨረሻ ነው ረሱል ሰለላሁ ዐለይሂ ወሰለም። የአበል ሐከም አሉት አንተ የጥበብ አባት ሆይ ማለት ነው። መሐመድ ግን ትክክለኛ ነው እንዲህ አሉት። እውነትህን ንገረናል። እውነት ልንገራችሁ አላው እኛና የመሐመድ ቤተሰቦች እኮ በስልጣን ተወዳደርናል። አበሉ አበላን፣ አዘመቱ አዘመትን፣ አለበሱ አለበስን። እኩል እንደ ፈረስ ስንሄድ ከኛ መሃል ነብይ አላሉ አለ።
ከነኛ ቤት ደግሞ ነብይ ማለት አይችልም። فقالوا عندنا نبي يأتيه خبر من السماء ከሰማይ ዜና የሚመጣለት ነብይ ያለኛ ቤት አሉ። ታዲያ እንዴት በዚህ መወዳደር እንችላለን? በአላህ ይሁንብኝ መቼም አልከተለው ማለት አላህ ተቆጣ፣ አንቀጽ አወረደ። فإنهم لا يكذبونك አንተ መሐመድ አንተን እኮ ያስተባብሉ እውነተኛ መሆንን እስላምን ጽት ያለ ብርሃን መሆኑን ያውቃሉ። ولكن الظالمين بآيات الله يجحدون ግን በዳዮቹ በአላህ አንቀጽ ይኮራሉ፣ ያስተባብላሉ። ይሁዳዎች ረሱልን እንዳይከተሉ የጋረደባቸው ሒስድ ነበር። የመጨረሻው ነብይ ይመጣል እናንተ ጋር ገና እንፋለማለን እያሉ መዲና ውስጥ ለሚኖሩ አረቦቹ ይናገሩ ነበር። መጽሐፋቸው ላይ ተጠቅሷል። መልኩ፣ ቁመናው፣ ሽፋሽፍቱ፣ ያይኑ ቅድ ነጩ የጸዳ ጥቁር የጠቆረ አንገተ መቃ አፍንጫው ስንደዶ ጥቁር ጸጉር ያለው ደረቱ ሰፊ ቁመናው መካከለኛ ተጠቅሶላቸው ያዕሪፉነሁ አላህ ያቁታል እኮ ሙሐመድ ከማ ያዕሪፉነ አብናአሁ ልጆቻቸውም ያቁትን ያህል እኮ ያውቁታል። ተላከ ነብዩ አለይሂ ሰላቱ ወሰላም ረሱሉ ሲላኩ ሲያዩት ከዓረብ ነው። እነሱ ከበኒ እስራኤል ይሆናል ብለው ነበር። አንከተለውም አሉ ነብዩን አለይሂ ሰላቱ ወሰላም። ሒስድ ኩፍር ያስጨብጣል።